ማቄን ቀደህም ባዬን አበስከው ቤቴን አየኸው ደረስክልኝ ለምስጋና በቃው እኔም እንደሰው በቃ አለፈ መከራው ተረሳ ያ ሁሉ አበሳ እንደ ማርያም ከበሮን ሊያነሳ ልቤ ተነሳ ላመስግንህ አምሮልኛል ቀኔ ላዜምልህ ልቀኛ አዲስ ቅኔ ላመስግንህ አምሮልኛል ቀኔ ላዜምልህ ልቀኛ አዲስ ቅኔ ከናቴ ማህፀን ማንም ሳያውቀኝ የመረጥከኝ እንደ እናት እንደ አባት በፍቅር ይዘህ ያሳደግከኝ ሰለቸኝ ታከተኝ ላፍታ ሳትለኝ ከቶ እስከ ዛሬ በኔ ብርታት ሳይሆን ባንተ አይደለም ወይ በሕይወት መኖሬ ዛሬም አንተው ነህ ነገም ተስፋዬ የመጨረሻ መደምደሚያዬ ዛሬም አንተው ነህ ነገም ተስፋዬ የመጨረሻ መደምደሚያዬ ላንተ ዘመኔም ብሰጥ ላንተ ክብር ነው ለኔ ላንተ ይሄም ሲያንስ ነው እንዲህ መሆኔ ላንተ ከሆንኩት በላይ ላንተ ገና ሆናለሁ ላንተ መላሽ ባይሆንም ሰዋለሁ እኔ ማውቀው መልካምነትህን እናገረው ደግ መሆንህን ሳሞካሸው ብውል ደጋግሜ ሱሶሎብኝ ነው ገብቶ በደሜ ያየ ያውቀዋል የቀመሰ በፍቅር ዝናብ የረሰረሰ ያየ ያውቀዋል የቀመሰ በፍቅር ዝናብ የረሰረሰ ማቄን ቀደህም ባዬን አበስከው ቤቴን አየኸው ደረስክልኝ ለምስጋና በቃው እኔም እንደሰው በቃ አለፈ መከራው ተረሳ ያ ሁሉ አበሳ እንደ ማርያም ከበሮን ሊያነሳ ልቤ ተነሳ ላመስግንህ አምሮልኛል ቀኔ ላዜምልህ ልቀኛ አዲስ ላመስግንህ አምሮልኛል ላዜምልህ ልቀኛ አዲስ ሰው እንደሚያያት አታይምና ልቤን አየኸው የስውር ጸሎቴን ዘልቀህ ጓዳዬ ገብተህ ሰማኸው የማንም ባለዕዳ ኧረ አይደለህም ብናገር እኔ ስራዬን ስትሠራው ስታሳምረው ስላየው ባይኔ የቅርቤ ብለህ ሚስጥረኛዬ የነፍሴ ወዳጅ ሁለንተናዬ የቅርቤ ሚስጥረኛዬ የነፍሴ ወዳጅ ሁለንተናዬ ላንተ ዘመኔም ብሰጥ ላንተ ክብር ነው ለኔ ላንተ ይሄም ሲያንስ ነው እንዲህ መሆኔ ላንተ ከሆንኩት በላይ ላንተ ገና ሆናለሁ ላንተ መላሽ ባይሆንም ሰማለሁ እኔ ማውቀው መልካምነትህን
ስናገረው ደግ መሆንህ ሳሞካሸው ብውል ደጋግሜ ሱስ ሆኖብኝ ነው። ላይ ነው ተዘጋጀላችሁ ተዘጋጀላችሁ ላይ ነው እንግዲህ no vai ser ሄዱ እግዚአብሔር አምላካችን ሆይ ስለዚህ ሰዓት ስለዚህ ጊዜ እናመሰግናለን። ወንድሜና እህቴን ቅዱስ ቤተክርስቲያናዊ በሆነ አንተ በምትከብርበት ጋብቻ እንድታመሩ ያንተ ፈቃድ ስለሆነ በጌታችን በኢየሱስ ስም ክብር ለስምህ ይሁን። ከዚህ ቀጥሎ ያለው ፕሮግራም ለታመኑ ልጆች ሰጠን በጌታ በኢየሱስ ስም አሜን። እስኪ እንኳን ጌታ ረዳችሁ ብላችሁ አጨብጭቡላችሁ። የቃል ኪዳን ጊዜ ይሆናል። ማስተር እንደዚህ ይመጣል። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን አመሻችሁ? ጌታ ይመስገን። የዛሬ ሙሽሮች ሙሽራ እና ሙሽሪትን እንኳን ጌታ ረዳችሁ ለዚህ ቀን አደረሳችሁ ብለን ጭብጨባችንን እናሰማለን። ጌታ ይባረክ። ቀጥሎ ሌላ ፕሮግራም ስለሚኖር እንፈጥናለን ትንሽ። የእግዚአብሔር ቃል ኤፌሶን ምዕራፍ 5 ያለውን ለሰው ሁሉ ለተለያየ ክርስቲያን ለብዙ ነገር የሚጠቅመው ጥቂት ሀሳብ ያለውን ነገር እናነሳለን። ሐዋርያው ጳውሎስ ለኤፌሶን ሰዎች 5ኛ ምዕራፍ ላይ እንዲህ የሚል ቃል አለ። ከቁጥር 15 ጀምሮ እንዲህ ይላል፣ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ቀኖች ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በእውነት ጠጅ አትስቱ ካለ በኋላ ይህ ማባከን ነውና በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁል ጊዜ ስለሆኑ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ ይላል። እንጸልይ። እግዚአብሔር አምላካችንና አባታችን ሆይ ስለ ሁሉ እናመሰግናለን። ዛሬ ስለደረከው ነገር ወንድማችንና እህታችን በእንደዚህ መልኩ ስለባረካቸው፣ ስላንተ አቅርቦት፣ ስለ መልካምነት በእነሱ ላይ ስላበዛው ምሕረት በኢየሱስ ስም ከፍ ይበል። ያለን የቃል ጊዜ የተባረከ ይጸልናል በኢየሱስ ስም አሜን። እንግዲህ አንዳንድ ጊዜ ያው ሰው እንደዚህ ነው ሳይባል ትማረጋለህ ማለት ነው። እዚህ ክፍል ውስጥ አሁን በሰማችሁት ቃል ሐዋርያው ጳውሎስ ለክርስቲያን ሁሉ እየመከረ ያለው በተለይ 3 ነገሮችን እናነሳለን። ከዚህ ውስጥ
በዋናነት የመጀመሪያ ባለትዳር ወጣቱን ማንም ምን ይሁን የመጀመሪያው ነገር ስናገርና እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። አንደኛ ሀሳብ እሱ አሁን እንደሰማችሁት በሚታደርጉት ምልልስ ላይ ጥበብ እንደሌላቸው ሰዎች ሳይሆን በጥበብ ተመላለሱ ይላል። መቼም ጥበብ ለብዙ ነገር ያስፈልጋል። ራስን ለመምራት፣ ቤትን ለመምራት፣ ቢዝነስን ለመምራት፣ ከሰው ጋር ለመኖር፣ ከእግዚአብሔር ጋር ለመኖር፣ ከራስ ጋር ለመኖር ጥበብ በጣም ወሳኝ ነው። ስለዚህ ጥበብ እንደሌላቸው ሰዎች እንዳትሆኑ። ሁለት ነገር ነው ኮምፔር የሚያደርገው። ጥበብ እንደ ጥበበኛው ሁኑ እንጂ ጥበብ እንደሌላቸው ሰዎች እንዳትመላለሱ ይላል። ስለዚህ በዚህ ምድር ላይ ስንኖር በተለይ ለክርስቲያን ጥበብ በጣም ወሳኝ እና እያንዳንዱ ነገር እንዴት እንደምን ትንሽ ነው የምንለው ነገር ራሱ ጥበብን ይፈልጋል። ግን ይህንን ጥበብን ከየት ነው የምናገኘው ካላችሁ እግዚአብሔርን በመጠየቅ በሌላ ቃል ውስጥ ይህንን ያነሳልና ጥበብ የጎደለ ማንም ቢኖር በልግስና የሚሰጠን እግዚአብሔርን ይጠይቃል። እግዚአብሔር ስንጠይቅ ጥበብን ማግኘት እንችላለን። ስለዚህ ጥበብ በጣም ያስፈልጋል። ብዙ ጊዜ ገንዘብ ስጠኝ፣ ቢዝነስ እንድታስፋ ብለን ከምንጸልይ ጌታው ጥበብ ስጠኝ ማለት ነው። ስለዚህ የዛሬ ምክሮች እግዚአብሔር ጥበብ እንዲያበዛ እንጸልያለን። እናንተም ሁል ጊዜ መጸለይ አለባችሁ። ሌላው ሁለተኛ ሀሳብ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ የሚለው ቃል ክፉዎች ናቸውና ዘመኑን ዋጁ ማለት ሪዲም ደ ታይም ማለት ሰዓትን በከንቱ እንዳታሳልፉ ማለት ነው። ያንኑ ሰዓት ተጠቀሙ። መቼም ነጮች ከኛ በብዙ ነገር የሚበልጡን በእውቀት በብዙ ነገር ይበልጣሉ። ምክንያቱም ለእነሱ የተለየ ጊዜ ስላለ ለነጭም ለጥቁሩ 24 ሰዓት ነው የሚወለደው። 9 ወር ከ5 ቀን ላይ ነው ነጭም ጥቁሩ። ግን እነሱ እያንዳንዱ ሰዓት ስለሚጠቀሙ በብዙ ነገር ይበልጡናል ማለት ነው። ስለዚህ ሐዋርያው ጳውሎስ ቀኖቹ ክፉ ናቸውና ዘመኑን እናድርግ ይላል። ዋጁ፣ ሰዓቱን ተጠቀሙ። አሁን የዛሬ ሰዓት መቼም አታውቅም፣ አሁን እያለፈ ነው። ስለዚህ እያንዳንዱ ሰዓት በአግባብ መጠቀም እንዳለብን እግዚአብሔር ቃል ይመክራል። በተለይም ለባለትዳሮች እንግዶች፣ ሙሽሮች ወደዚያ ሀሳባችሁን እየሰማችሁ ለእናንተ የሚመክራችሁ ሰዓትን በአግባብ መጠቀም አለባችሁ። ብዙ ኃላፊነት ውስጥ እየገባችሁ ስለሆነ ማለት ነው። ሌላውና ሶስተኛ እና መጨረሻ ሀሳብ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ኮምፔር አደረጋለሁ ሁለት ነገሮችን ነው ጳውሎስ ምን ይላል? መንፈስ ይሙላባችሁ። እስኪ መንፈስ ይሙላብኝ በሉ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ወይንም በመንፈስ ተሞሉ እንጂ በሌላ ነገር እንዳትሞሉ ማለቱ ነው። ስለዚህ መንፈስ ቅዱስ ዕለት ዕለት ፕሬዘንት ቴንስ ነው እንግሊዝኛ የምናገረው። አይ በመንፈስ ቅዱስ ተሞልቻለሁ ብሎ መገረም የሚባል ነገር ነው። መንፈስ ቅዱስ ዴይሊ እንዲሞላ ይመክራል መጽሐፍ ቅዱስ። በመንፈስ ቅዱስ ተሞሉ እንጂ ሰው በመንፈስ ቅዱስ ዴይሊ የማይሞላ ከሆነ በሌላ ነገር ነው የሚሞላው። ስለዚህ የመንፈስ ቅዱስ ሙላት እንዳገኘ ሁሌም መጸለይ አለብን እንጂ አትስከሩ። በተለይ ክርስቲያን በጌታ ወደ ሰው ትዳር ለሞስ ከገባ በኋላ ወደ ስካር፣ ወደ መጠጥ፣ ወደ ምን ማይሄድ ከሆነ ጄኔሬሽኑን ይዞ ገደል እንደመግባት። ስለዚህ መጠጥ ጋር ማናችሁ ማይደለባችሁ። ምናልባት እየሄዳችሁ ያላችሁ ሰዎች ካላችሁ መጽሐፍ ቅዱስ የኛ አይፈቅድ መጠጥ ጋር እንድንስ ከማይፈቅድ ጥንቃቄ አድርጉ። ሌላ ለመጨረሻ ሀሳብ ምን ይላል? በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁል ጊዜ ስለሁሉ በጌታችን በኢየሱስ ክርስቶስም የአምላካችንና አባታችንን ስለሁሉ አመስግኑ። ምን ማለት ነው? ሁል ጊዜ ቤታችሁ ሕይወታችሁ ዝማሬ ይሁን። ሁል ጊዜ አመስግኑ፣ ሁል ጊዜ ዘምሩ። ሁል ጊዜ ከቤታችሁ መዝሙር አይታጣም። ሁል ጊዜ መዝሙር አይታጣም። በተለይ ባልና ሚስት ከሆናችሁ በጣም ወሳኝ ነገር በቤታችሁ ዝማሬ፣ በቤታችሁ አምልኮ፣ በቤታችሁ ጸሎት ከሆነ ያ ቤት ጤናማ ይሆናል። መዝሙር ካለ እግዚአብሔር አለ፣ ጸሎት ካለ እግዚአብሔር አለ፣ መንፈሳዊ ነገር ካለ ተነጋገሩ የሚለው መንፈሳዊ ስለ ሰማያዊ ነገር ከሆነ
ቤታችሁ እግዚአብሔር አለበት ሲሆን ትዳራችሁን በደስታ ትጨርሳላችሁ ማለት። ስለዚህ ትዳራችሁ ላይ ጥንቃቄ አድርጉ። አንደኛ በጥበብ በመላለሱ እያንዳንዱ ነገር ከንግግር ጀምሮ፣ ከአደራረግ ጀምሮ፣ ከድርጊት ጀምሮ፣ ከአስተሳሰብ ጀምሮ ከትዳር በፊት እንደፈለገ የሚያወራ ሰው ከትዳር በኋላ አስቦ ነው መናገር። ድሮ አይቃልን አታቆራም ሱቤ በጋን ይጎራው ገኔ ማለት ወደለው በጋን ማንዳው ሱ ማለት ቢቁ ሱመንት ሊታገስ ነው አይብከን በተለይ ይለገል ቀለሞ ሞች ጋር አላማ አብረት ሊታገስ ነው ማነ ጋሲስ እንግዲህ ለገማ ተወቸበን ሎባካ ተካች መስሎ በተለይ በተጋባታም ያያይ አሳቆጆች ማቆበት ተዳረ ወጫከን ጥንቃቄ ሰካ በተለይ ከሉታ ወረውሉታ በጣም ከባድ ሰይጣን ሙሉ ጨከማ ማየና ሳለኪ ልቆ ከሶሮ ሙሉ ጆጆን እንተና ሙሉ ጆጆን የዳ ሙሉ ጨሮበስ ካታቦ ከባል ጥንቃቄ ሰካ መስሎ ለሜካ ያ አማናኒ ካቆቢከ አጋካም በደም በስላንኮ ጻቅዱስ ወካሶ በሰሞጆ ጸደቅ እንደማነ ዘመን በመዝሙር በዝማሬ አምልኮ ጌታችን ኢየሱስ ስለ ሁሉ አመስግኑ ስለ ሁሉ ካለ ማጣት ማግኘት ሊኖር ይችላል ግን ስለ ሁሉ አመስግኑ የምስጋና መንፈስ ከቤታችሁ መጥፋት የለበት አንዳንድ ሰዎች ሲያገኙ ያመሰግናሉ ሲያጡ ዝም ይላሉ ግን ወረቀታ ይወጣ ላምፖራ ጋር ማማልጋጃ ሲከለብሳት አይብክሪ ስለ ሁሉ ጊዜ ጌታችን ኢየሱስ ምን ያደርጋል አመስግኑ ስለ ሁሉ ሁሉ ጊዜ ማለት ታማቻም አልተማቻም ታባኑ ታባን ነው እንደማን ማስመሶ ዋገለት ማሶ ኤቃቲኖላስ ሰገርባ ማሶ ይዳዩ ይዳሮ ቻዋቻንጎሙ ያ ሰኮን አጫወታለሁ ማሮባል ሜሪ ማሮባል ጃባ ማታውሰዋል እሺ ና በጣም ያምራል ምሽሰሞ ነው ምሽሰካ ወደ ካሜራ ጫጫቤ ና ዋማ ገባፈደ ብለስ ቤተክርስቲያን ያንን ማለት ተመምሮ ለታቸው ጤነኞች እንዲሆኑ ዶክተር ወረቀት ሰጥቷል። ሌላው ጌታችን ከነበረችበት ቸርች የመሸኛ ወረቀት በጌታ ስለመኖሯ ምን አይነት ሴት እንደነበረች ልጅ እንደነበረች እኛ ጋር የመሸኛ ወረቀት ደርሷል። አገልጋይ እንደነበረች በጌታ እንደነበረች ስለ ሁለቱ ነገር እስካጫጭቁላቸው ስለ ፈታኒ ጋማ ኮም የብክል በቃል ኪዳን አንጌ Kremagamo, sagarme che siamo sa che le votate altro al kirani gamal ini votat altro getaun anjin wisarit Sion Basalane እግዚአብሔር ቃል መሰረት የቃል ኪዳን ሚስቴ እንድትሆኚ ፈቅጄ ሳገባሽ በታላቅ ደስታ በሞትም ይሁን በሕይወት በበሽታም በጤንነት በሐዘንም ይሁን በደስታ ሁል ጊዜ ሊወድሽ ሊያከብርሽ በእግዚአብሔርና በሰው ሁሉ ፊት ቃል እገባልሻለሁ። ለዚህም ቃል ኪዳን ምልክት ይሆንልሽ ዘንድ ይህንን የቃል ኪዳን ቀለበት በጣትሽ አደርጋለሁ። ቻፕ ያደርጋል። ያው እንካ ቀለበት
ቀለበት መጣችሁ። ይሄ ቀለበት ተቆስ እኔ ወይዘሪት ጽዮን ደሳለኝ አንተን ወጣት ኤርትሮ ጌታውንን ለእግዚአብሔር ቃል መሰረት የቃል ኪዳን ባሌ እንድትሆነኝ ፈቅጄ ሳገባኝ ሞት እስኪለያየን ድረስ ወይንም ክርስቶስ እስከሚመጣ ድረስ በሐዘንም ይሁን በደስታ ጊዜ በሀብትም ይሁን በድህነት ጊዜ በጤንነትም ይሁን በበሽታ ጊዜ ሁሉ ታዛዥና አክባሪ ሚስት እንደሚሆንልኝ ዛሬ በእግዚአብሔርና በሰው ሁሉ ፊት ቃል ይገባልኛል። ለዚህም ቃል ኪዳን ምልክት ይሆንልኝ ዘንድ ይህንን የቃል ኪዳን ቀለበት በጣቴ አደርጋለሁ። ቻው 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 ሞይሰም ፈለጋስታ በጌታ በኢየሱስ ስም እግዚአብሔር ትዳራቸውን በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ባረክ። የተባረከ ይሁን። አሜን። እስኪ ጭብጨባ ለጌታ። አሁን ይፈረሙና ጨርሳለን። ለምን ኪዳን ማፈራው ቻፕ ቻፕ አለ Sampai poin itu. Cap. Bahkan negara-negara membarakakan kesadaran jasa. Pada sini mata laju, dicar marot. Nasul barakakan bukan. የዘላለም አምላክ እግዚአብሔር ሆይ እናመሰግናለን። ክብር ላንተ ይሁን። ቅዱስ እግዚአብሔር ሆይ ይህንን ጋብቻ በኢየሱስ ስም እንድትባረክ ጌታ ሆይ በኑሯቸው በሕይወታቸው ያንተ አብሮነት እንዲሆን የዘላለም አምላክ እግዚአብሔር ሆይ በሕይወት ፍሬ እንድትባርካቸው ዘመናቸው የበረከት እንዲሆን በኢየሱስ ስም እንጸልያለን። በጋብቻቸው መካከል ጣልቃ ሊገባ ያለ ክፉ የተመታ ይሁን። ሁሉ ጊዜ እንዳትለይ በኢየሱስ ስም ጸለይን። የዘላለም አምላክ እግዚአብሔር ጋብቻ በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ባረክን። የጸና ይሁን።
ሰፈን ላይ ውሎ ነበር እና ትንሽ ወጣ ብሎ አየር ወስዳለሁ ብሎ ወጣ ሲል ወደ ግራ ወደ ቀኝ ዞር ሲል የኦሪዮ ሚስት ደርሰን የተባለች
ሻወር እየታጠበች ነበር። የወጣከኝ እንግዲህ ምንም አይሰካም ድረስ ምንም ጨበጨብ ይመጣል እየታጠበች አንሸክቱ የዋኑረ ከነሱ ወጫው እንዲናሩ አድን ዳዊት አድንሉ ቀሳንችን ወታደር ምንና ኢሰማምባ ሙላን ሻወር መሰከም የለውት ሻወር መሰክቶይ አጋጣሚ ሻወር መስደት ተናሞት ነው መጽሐፍ ቅዱስ ሻወር መስቶይ አጋጣሚ አድን ዳዊት መውቆት ሁሉ ሰው በኋላ ምናልባት ማይሰባሰብ አለ መልእክቱ እንዳያመጥ በአማርኛም ሰምራይዝ አደርጋለሁ ግን በአብዛኛ አግኝኛን መስማት ስለሚችሉ እሱ ላይ ልናገር ብዬ እንዲገባችሁ መልእክት ካልገባ ያ ወሳኙ ነገር የእግዚአብሔር ቃል ወደ ውስጣችን እንዲገባ ስለሆነ ማለት ነው እና አሞሳቶ ቢግና አንሸክቱ ሙአፊያካ ሰዊት ሞኮክ ሰዊት ገነም ጎትዮ ታትሟላሳ ይሄም ደለሚሆን ይጥበታነ ማክበሻ ከመልእክተኞች አንዱን ጠርቶ እንዲያል ከያሬ አስዩም በየው ይሻዋር ኦሜን ተጨየተነ ወአንሸክተ ሙዳት አየተነ ያጣሙካ ኦት ወታደር ለክ ቀሰቤን ማሮክ ኦሮን ምንማንተ ያከቡራኩ ኤዱለስ ኢቤ ወጣኮ ናሳሞተ ኮዳው ኢቤ መጣቃ ኢቤ ዮሌ መንጀሳ ዳዊት ተሳቆተካ አዲዳ ሳቆተካ ወሌ ያሰቆተ መልእክተኛው ወደ ቤርሳቤ እንደና እግዚአብሔር ቃል ናገራ ቤርሳቤ ጋር ደርሶ አቀሪቱ የሸከሙላ ያ ሻወር ማስተቆር ኩቲቴ ተንተም የቀሳታን አድል ማና ዳሳቆ ቆይቷ አድላይ ዳዊት ማና ሰከሙ ማና ተሰቆ ይቶች ከበየው ማምሰገሮች ሆይ ቃጣም ጌቶይ ወደ ንጉሱ ዳዊት ጋር እንደመጣች እግዚአብሔር ቃል ናገራ መጣችና ዳዊት መጀመሪያ ልቡ ተሰፎ ስለነበር አታላ ኢሴት ይሱቆ የጊሳን ተባባል ወያና ወደማ ወደም ሲያ መንችን ደውላ ቀሪቾ ወዳደት ከዴባ ኦምባልክ ወደ ወፍራታ ኢና ከተራ ዳዊት ኤሰሰያና በርግጥ ላቆሶዬ እሱኮ ማለት ተቀጣ ኤድለስ ተባካ ኢሴነስ ታነደስ ኢሴነው ባጥጌት ማታ ተቀጣ ኢዮአብ ጋር ደውሎ መገናኝ ሲዘውና አይ ኦሪዮታ ከሳይሜዳ ይወጣ አምባ ሙሽክ ዋርታ ይወጣ ከብራት ማሱና ዋሩ ይተረፈነ ዋሩ ማፉን ዋሩ አሰ ዳኪ ማስታ ዋራ ካሰሰ ስለዚህ ወደ ሰፈር ሲመጣ ስለ ጦርነቱ ሁኔታ ነገሮች ጠየቅ እንዴት ነበር ጦርነቱ እንዴት እየሄደ ነው የእስራኤል ደህንነት እንዴት ነው ጦራዛዡ መኮንን እንዴት ነው ኢዮአብ እንዴት ነው ጡርዮ እየሄዳላችሁ ነው ወይ እንዴት ሆናችሁ ባንተ ነገሮች ከታይ ጦርነቱ ያው ነው ስቲል ለተረጋጋ ነገር የለም ብሎ አንተ ነገሮችን ዝርዝሩን አስቀመጠ ከዛ በኋላ ያው ትንቢያ አንተ ያሁን ማረፍ አለበት ትንሽ ረፍት ውሰድ ከባቱ ሸይጥ ማሶ ምን አገው ሸይጣ ወቀሳት ነው ቀጠል መለሰ ረፍት መስጠት ተባታ ማውጣ ማማጅ ሸይጥ ወላ ሸይጣት ነው ዋለ ኤቪደንስ በሽኮ ኤቪደንስ በሽኮ በቃ ወንዳ ይቆለጭሳ ኤቪደንስ በሽኮ ከወት ነው ጉሮዳው ግን ወታደር ወነ ይወብቅ ጦርነቱ ሳያቅ ወይደን ለቱሪ አርማያ ያማ ምናገር ነው አርማያ ያማ ቶም አርማያ ያማ አጎም አርማያ ምንም ሸጦም አርማያ ይማን ማይሶ ወልክን በፍጹም አይቶ ከደሙ ቆጣባካ ታባ ካማራ ኢየሱስ ይባረካቱ ከዶ ታካቤታ ካሙ ሙልስ ማቆዩ አባላ የግላስያ ወይኑ ቢራው ሐረቀው ቢታ በቃ ካንኔ ወሶት መስቶ እንዶታ አገው ሙልስ ማቆዩ ደምስ ማዋል አሰከር አበላ አጠጣ አሰከረው ደምሳላ ሰከባለን ማሪዮ ከማማሪስ
ለሁለታቸው እስኪ በጣም ታምራላችሁ ብላችሁ ጭብጨባችሁ ታሰማላችሁ። ኦኬ። ከዚህ በፊት በደቡብ አፍሪካ ብሌሲንግ ቤተክርስቲያን ደንብ መሰረት ቃል ኪዳን ሁለቴ አይደረግም። አብሮ እንዲያሳልፉ እንዲቀጥሉ ቤተክርስቲያን ጸልያ ባርካ ሰጥታለች። አብሮ እያሳልፉ ነው። ግን የቃል ኪዳን ቀለበቶቻቸው ለቀረጻ እንዲማች ከለገን ቀለበቶ መጣሉ ለሞም አንካይሰማ ቪዲዮ ሞሰሞ ከለገን ተጋባና መዋራ ማቆሞኮ አንካይሰማ ለሚ ቀለበቶ አንኩ ቻፕ 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 ጌታ የተባረከ ይሁን። እንጸልያለን። እግዚአብሔር አምላክና አባቴ ሆይ ይህን ትዳር በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ባረክ። በሁሉ የተባረከ ይሁን። አሜን። የተባረከ ይሁን። አሁን ወደ ፍርድ ስነ ስርዓት እንሄዳለን። በሁለቱም በኩል ያሉትን ምስክሮች ስማቸውን እጠራለሁ። ወደ ፍርድ እንድትመጡ ይሁን። የሙሽራው ምስክሮች ግዛቸው መልሰቦ፣ ታደሳ ጫሞና ገራዳ ደሰበለ። የሙሽሪት ምስክሮች ታገሰ ጥላው፣ አብርሃም ዶሌቦና ጃባሞ ታምራት ኪዳታከ። በጣም እናከብራለን። ሙሽራ መጀመሪያ ፈርሞ መጥቶ ይፈርማል። ለሙሽራ ጭብጨባ እናሰማለን። እያዩ ፈራምተም ዳንቾ ጭብጨባትና አስመጨሰሩልን። ግዛሽ ፈረሞ ጭብጨባ ጭብጨባ። ታገሰ ጥላው፣ ገራዳ ደሴ ጭብጨባችሁ ይሰማል። ቻፕ ቻፕ አሉ። አብርሃም ዶሌቦ፣ ታደሳ ጫሞ፣ ጃባሞ ታምራት፣ ምስክሮችን በአክብሮት እናስቀምጣቸዋለን። ወደ ቦታቸው ይመለሳሉ። ዳካልን ቦለ ዳካለ ሰግ ኢሌ ደበል ተከካ ኢስማኤል ኪን ደበልቶ ኢሸሜ ደበልታ አንኪ
dabalatu takkoman awansan awadan kidallero ne salusuna golino anche dabatta lame manga kadedar mas wa kaos mas haras imanan ullarin isso koshmo takamasse የሰራዊት አምላክ እግዚአብሔር በዙፋኑ ላይ ለዘላለም ተቀምጠህ የምትኖር ቅን ፈራጅ የሆንክ እውነተኛ ዳኛ የሰማይና የምድር ንጉሥ አባታችንና አምላካችን እግዚአብሔር ሁል ጊዜ ለልጆች መልካም የምታስብ መልካምን በማድረግ የታወቅ የዘመናት ንጉሥ እግዚአብሔር ሆይ ለወንድማችንና ለእህታችን ስላደረከው መልካም ነገር እናመሰግናለን። ስምህ ለዘላለም ብሩክ ይሁን። እንዳንተ ያለ መልካም የለም። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው ተብሎ እንደተጻፈ ቃል እግዚአብሔር ለእኔና ለወገኖቼ ለሁላችን መልካም አምላክ አንተ ነህ። ስለ መልካምነትህ እናመሰግናለን። ስምህ ብሩክ ይሁን። ማደሪያ ለዘላለም የተባረከ ይሁን። በዚህ ትዳር ላይ ጌታ ሆይ አንተ ከብረህ እንድታይና ሁሉ ጊዜ የዚህ ቤት መሪ አንተ እንድትሆን በኢየሱስ ስም ጸልያለሁ። እግዚአብሔር አባታችንና አምላካችን ሆይ በሚያስፈልገው ሁሉ ይህንን ትዳር እንድትባርክ በጌታ በኢየሱስ ስም ጸልየናል። ምንም አይነት ጠላታዊ እንቅስቃሴ በዚህ ትዳር ላይ ስልጣን እንዳያገኝ እግዚአብሔር አባታችንና አምላካችን ሆይ መግባት መውጣታቸውን አንተ እንድትጠብቅ እግዚአብሔር አባትና አምላክ ሆይ በሚያስፈልገው ሁሉ እንድትባርክ በጌታ በኢየሱስ ስም ጸልየናል። ክፉ ለዘላለም የታሰረ ይሁን። ስለሆነ መልካም ነገር እናመሰግናለን። ሁሉ በአንተ ስለሆነ ስለተከናወነ እግዚአብሔር ሆይ እናመሰግናለን። ክብር ተጠቃልሎ ለስምህ ይሁን። ዙፋኔ ለዘላለም የተባረከ ይሁን። በጌታችን በኢየሱስ ሕያውና ጻድቅ ዘላለማዊ ስም ያዘጋጁት ስጦታ አለ። አንድነት ኃይል ነው የሚለው ግሩፕ እስቲ ስጦታቸውን ይዞ በጋራ ይመጣሉ። አጨብጭቡላቸው። እውነትም አንድነት ኃይል ብለዋል። ያው መጠኑን ብነግራችሁ በጣም ከባድ ነው። ኪኑ ለተከሚስ ማትወማ አጨብጭቡላቸው። ማትወማይ ወደ ለቀቆለ ቶቢዮን ማትወማ አጨብጭቡላቸው በደንብ። አቶ አብዮት መልሰቦ ከውድ ባለቤታቸው ጋር ግዛቸው መልሰቦ በጋራ ይመጣሉ። አጨብጭቡላቸው።
አዲስ ከቤተሰብ እናመሰግናለን። ስጦታ እንደቀጠለ ነው። አቶ ገራድ አዲሴ ከቤተሰቡ ጋር ልዩ ስጦታ አለን ይላሉ። ዳንኤል ከባሞ እንዲሁም ልዩ ስጦታ፣ ኑረቱ ተስፋዬ፣ አብርሃም ዶሌቦ ከውዴ ባለቤታቸው ጋር ስጦታ አለን ይላሉ። አጨብጭቡላቸው። እናመሰግናለን ስለ ስጦታችሁ። ሰብስቤ መልሰቡ ሰብስባቸው ልዩ ስጦታ አለ። አበጋዝ ደመቃ እንዲሁም ልዩ ስጦታ፣ ደለለይ በቀላ፣ ቲሬቦ አሾሬ ልዩ ስጦታ አለን ይላሉ።
በክርስቶስ ኢየሱስ ስም ይባረክ። በፊታችን የቀረበውን ማዕድ ባርክልን። በልተን ደግሞ ለክብር እንድንኖር እርዳን። በሰላም አሳድረን በኢየሱስ ስም። ሙሽሮች ወደ አንተ እንደረዳኸኝ አንተ እንዳነሳኸኝ ሁሉ ይስማ ይወቅልኝ፣ ሁሉ ይስማ ያመስግንልኝ፣ ሁሉ ይስማ ይወቅልኝ፣ ሁሉ ይስማ ያመስግንልኝ። አንተ እንደረዳኸኝ አንተ እንዳነሳኸኝ ሁሉ ይስማ ይወቅልኝ፣ ሁሉ ይስማ ያመስግንልኝ፣ ሁሉ ይስማ ይወቅልኝ፣ ሁሉ ይስማ ያመስግንልኝ። እጄን ይዘኸኝ ኢየሱስ በሕይወት ኖሬአለሁ። አልነደፈኝም እባቡ ጊንጦ አቤት ኢየሱስ በአንተ ተረፍኩ ከስንቱ፣ አቤት ኢየሱስ በአንተ ተረፍኩ ከስንቱ፣ አቤት አባቴ በአንተ ተረፍኩ ከስንቱ። ሲጨላልም አይነጋ ሲመስል የቅርቤ ሩቅ ገለል ገለል ስል በውድቅቱ ሌሊት መጣህና በሰልፍ ቀን ራስን ሸፈንክና አዘመርከኝ አዘመርከኝ አዘመርከኝ፣ እንዳዳንኩ እንዳገዝኩ መስክር አልከኝ። አባት ሆንከኝ ክብር ሆንከኝ ተሸክምከኝ፣ በደግ እጄ እቅፍ አድርገህ አነሳኸኝ። በምሕረት ብዛት ቤት አግብተኸኛል፣ ቤት አግብተኸኛል፣ ቤት አግብተኸኛል። ከፊትህ ጋር ደስታ ለእኔ ሰጥተኸኛል፣ ለእኔ ሰጥተኸኛል፣ ለእኔ ሰጥተኸኛል። ደግሜ ደግሜ
ምክንያቴ ብዙ ነው ምክንያቴ ብዙ ነው ከዚያ ከጨካኙ ነፍሴን ከሚፈልግ ከአውሬ አስተለይ ነው ከአውሬ አስተለይ ነው ከአውሬ አስተለይ ነው አንተ እንደረዳኸኝ አንተ እንዳነሳኸኝ ሁሉ ይስማ ይወቅልኝ ሁሉ ይስማ ያመስግንልኝ ሁሉ ይስማ ይወቅልኝ ሁሉ ይስማ ያመስግንልኝ አምላኬ ድሌ ፈንታዬ ያለመለምከው ተስፋዬ ነው ሲገባኝ ኩነኔን እስከረመኝ መዳኔ አምላኬ ድሌ ፈንታዬ ያለመለምከው ተስፋዬ ነው ሲገባኝ ኩነኔን እስከረመኝ መዳኔ ገረመኝ መዳኔ መዳኔ ገረመኝ መዳኔ ገረመኝ መዳኔ መዳኔ ገረመኝ መዳኔ ውለታ ያለበት መች ውስጡ ዝም ይላል እየደጋገመ ምስጋና ያሰማ ፍቅሩን የቀመሰ መች ውስጡ ዝም ይላል እየደጋገመ ምስጋና ያሰማ ያደረገልኝ ጌታ ይሆነልኝ አስቤ ያን ዘመን በሱ ያለፍኩትን ክበር ልበለው እየደጋገምኩኝ ንገስ ልበለው እየደጋገምኩኝ ክበር ልበለው አከብረዋለሁኝ ንገስ ልበለው አነግሰዋለሁኝ ቅጥቅጥ ሸምበቆ አትሰብርም የወደቀ አይተ አታልፍም አልቀረው ምስኪን ተብዬ ባንተ ሰው ሆንኩኝ ጌታዬ ቅጥቅጥ ሸምበቆ አትሰብርም የወደቀ አይተ አታልፍም አልቀረው ምስኪን ተብዬ ባንተ ሰው ሆንኩኝ ጌታዬ ሰው ሆንኩኝ ጌታዬ ሰው ሆንኩኝ ጌታዬ ጌታዬ ሰው ሆንኩኝ ጌታዬ ጌታዬ ሰው ሆንኩኝ ጌታዬ ቀኑን ያሰበ መች ውስጡ ዝም ይላል እየደጋገመ ምስጋና ያሰማ ከሞት ያመለጠ መች ውስጡ ዝም ይላል እየደጋገመ ምስጋና ያሰማ ያደረገልኝ ጌታ ይሆነልኝን አስቤ ያን ዘመን እሱ ያለፍኩትን ክበር ልበለው እየደጋገምኩኝ ንገስ ልበለው እየደጋገምኩኝ ክበር ልበለው አከብረዋለሁኝ ንገስ ልበለው አነግሰዋለሁኝ ቤቴ በክብሩ ተሞላና እኔ ሞጋየው
እንደገና ቤቴ በክብሩ ተሞላና እኔም ሞጋየው እንደገና ምስጋና ምስጋና ዝማሬ ዝማሬ ሳልሰለች በደስታ ልዘምር ለጌታ በላይ ምነው በሆንኩለት ምነው በሆንኩለት ምነው በሆንኩለት ሕይወቴ ያማረው እሱን ያገኘውለት እሱን ያገኘውለት እሱን ያገኘውለት አንደበቴን ልክፈት በብዙ ምስጋና በብዙ ምስጋና በብዙ ምስጋና በቅቶኛ ልቀመጥ ውስጥ የሚላል ገና ውስጤ ይላል ገና ውስጤ እኮ ይላል ገና ውስጤ ይላል ገና ውስጤ ይላል ገና ይላል ገና ውስጤ ይላል ገና ውስጤ ይላል ገና ውስጤ ይላል ገና ይላል ገና ውስጤ ይላል ገና ይላል ገና ምስጋና ይላል ገና ገናና ይላል ገና አምልኮ ይላል ገና ዝማሬ ይላል ገና ምስጋና ይላል ገና ገናና ይላል ገና አምልኮ ይላል ገና ዝማሬ ይላል ገና ምስጋና ይላል ገና ገናና ይላል ገና አምልኮ ይላል ገና ዝማሬ ይላል ገና ምስጋና ይላል ገና ገናና ይላል ገና ተስፋ ልላቸው ለክብር ሆኖ ዛሬ ለምለማ ያለቀ ጉዳይ የሞተ ነገር ሕይወት ያገኘው ጌታ ሲናገር ጌታ ጌታ ሲናገር ጌታ ጌታ ሲናገር ጌታ ጌታ ሲናገር ጌታ ጌታ ሲናገር እጄን ባፌ ላይ አስጭኖኛል ጌታ ለኔ ሲል ሁሉን ሆኖ ለመጣብኝ ሞት ራሱን ሰጥቶ ሰው አደረገኝ ለኔ ሞቶ እጄን ባፌ ላይ አስጭኖኛል ጌታ ለኔ ሲል ሁሉን ሆኖ ለመጣብኝ ሞት ራሱን ሰጥቶ አስመልጦኛል ለኔ ሞቶ ረንዴ እሳ ለኔ የሆነው እጅግ ብዙ ነው ምነው ሰዎች ቃሎቼ በዝተው ጌታን ባመልከው ጌታን ባመልከው ጌታን ባመልከው ጌታን ባመልከው ጌታን ባመልከው የብረት መዝጊያ ጠንካራ ነው ከኢየሱስ ወዲያ አውቆ ይከፈታል ኃይልም አልጨርስ ስሙ ሲጠራ ያዳኝ ኢየሱስ ኢየሱስ አዳኝ ኢየሱስ ኢየሱስ አዳኝ ኢየሱስ ኢየሱስ አዳኝ ኢየሱስ ኢየሱስ አዳኝ ኢየሱስ እጄን ባፌ ላይ አስጭኖኛል ጌታ ለኔ ሲል ሁሉን ሆኖ ለመጣብኝ ሞት ራሱን ሰጥቶ ሰው አደረገኝ ለኔ ሞቶ እጄን ባፌ ላይ አስጭኖኛል ጌታ ለኔ ሲል ሁሉን ሆኖ ለመጣብኝ ሞት
ራሱን ሰጥቶ ሰው አደረገኝ ለኔ ሞቶ ኧረ እንዴት እርሳው ለኔ የሆነው እጅግ ብዙ ነው መናፍሰወትር ቃሎቼ በዝተው ጌታን ባመልከው ጌታን ባመልከው ጌታን ባመልከው ጌታን ባመልከው ጌታን ባመልከው እኔስ ተስፋ አልቆርጥ በሬን ዘግቼ እንባ የማይወጣኝ ሞቱን ሰምቼ መቃብር ከፍቶ ድንጋይ ፈንቅሎ ተነሳ ኢየሱስ ጀግና ተብሎ 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 እጄን ባፌ ላይ አስጭኖኛል ጌታ ለኔ ሲል ሁሉን ሆኗል ለመጣብኝ ሞት ራሱን ሰጥቶ ሰው አደረገኝ ለኔ ሞቶ እጄን ባፌ ላይ አስጭኖኛል ጌታ ለኔ ሲል ሁሉን ሆኗል ለመጣብኝ ሞት ራሱን ሰጥቶ ሰው አደረገኝ ለኔ ሞቶ ስማህን ከሩቅ ስላንተ ስራ ሁሉም ሲያወራ ሰምቼ አልቀረም እንዲያው በወሬ አየሁ ዛሬ አየሁ ዛሬ አየሁ ዛሬ አየሁ ዛሬ አየሁ ዛሬ እጄን ባፌ ላይ አስጭኖኛል ጌታ ለኔ ሲል ሁሉን ሆኗል ለመጣብኝ ሞት ራሱን ሰጥቶ ሰው አደረገኝ ለኔ ሞቶ እጄን ባፌ ላይ አስጭኖኛል ጌታ ለኔ ሲል ሁሉን ሆኗል ለመጣብኝ ሞት ራሱን ሰጥቶ ሰው አደረገኝ ለኔ ሞቶ እጄን ባፌ ላይ አስጭኖኛል ጌታ ለኔ ሲል ሁሉን ሆኗል ለመጣብኝ ሞት ራሱን ሰጥቶ ሰው አደረገኝ ለኔ ሞቶ እጄን ባፌ ላይ አስጭኖኛል ጌታ ለኔ ሲል ሁሉን ሆኗል ለመጣብኝ ሞት ራሱን ሰጥቶ ሰው ሲሰማ ፉከራው ሽለላው የጠላቴ ወሬ የጠላቴ ወሬ የጠላቴ ወሬ ሰው የሚተርፍ አይመስልም እኔ ግን አለሁ እስከ ዛሬ አለሁ እስከ ዛሬ አለሁ እስከ ዛሬ ተውኝ ልል አልሰማም ቢፎክር ሁሉም ለጊዜው ነው ሁሉም ለጊዜው ነው ሁሉም ለጊዜው ነው የሚያስፈራም ሆነ የሚያስደነግጠው እግዚአብሔር ብቻ ነው እግዚአብሔር ብቻ ነው እግዚአብሔር ብቻ ነው ያረገውን አስቤ ከልቤ ከልቤ ማደሪያውን ዙፋኑን ከብቤ ከብቤ ምስጋና አምልኮ ላለሁ እኔማ መስተገር ረካሁ ምስጋና አምልኮ ላለሁ እኔማ
ብለሽ ነገር እንጂ ጌታ አለ ከጎኔ ጌታ አለ ከጎኔ ጌታ አለ ከጎኔ የሚመችም ባይሆን ቢከፋ ቢበዛም ውቅያው ቢበዛም ውቅያው ቢበዛም ውቅያው እኔ አልመለስም ፈርቼ ጌታን ይሻለሁ ጌታን ይሻለሁ ጌታን ይሻለሁ ያረገውን አስቤ ከልቤ ከልቤ ማደሪያውን ዙፋኑን ከብቤ ከብቤ ምስጋና አምልኮ ላለሁ እኔማ መስተከረካሁ ምስጋና አምልኮ ላለሁ ለኔማ ብዙ ነው የሆንከው የክብሩ ደመና መንፈሱ በላይ አለፈ በላይ አለፈ በላይ አለፈ ጓዙን ተቀለለ ሐዘኔ ባንተ ተገፈፈ ባንተ ተገፈፈ ባንተ ተገፈፈ የሰማዩ አዋጅ ዜናው ለኔ ምስራች ነው ለኔ ምስራች ነው ለኔ ምስራች ነው ምንም ነገር ባይኖር አምላኬ ከበቂ በላይ ነው ከበቂ በላይ ነው ከበቂ በላይ ነው ያረገውን አስቤ ከልቤ ከልቤ ማደሪያው ዙፋኑ ከብቤ ከብቤ ምስጋና አምልኮ ላለሁ እኔማ መስተከረካሁ ምስጋና አምልኮ ላለሁ እኔማ መስተከረካሁ What
ወደዚህ ውስጥ ከካርቤት Oh,